በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ንስሐ ወሰላም። እግዚአብሔር የሚወዳችሁ እግዚአብሔር የምትወዱ እርስ በርሳችሁ የምትዋደዱ በቅርብም በሩቅም ያላችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንደምን አላችሁ? አምላካችን እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመስቀል ተሰቅሎ ሞቶ ተነስቶ እርገቱን ያሳየን ጸጋ መንፈስ ቅዱስ ያድለን። ክብርና ምስጋና ለስሙ ይሁን፣ አሜን። እንኳን ለብርሃነ ትንሣኤው፣ እንኳን ለብርሃነ እርገቱ፣ እንኳን ለበዓለ ጰራቅሊጦስ በሰላም በጤና አደረሳችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የመንፈስ ቅዱስ ትምህርትን ወይም ስለ መንፈስ ቅዱስ መውረድን እንማማራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ለትምህርታችን ርዕስ የምናደርገው በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ያለውን ቃል መነሻ አድርገን እንማማራለን። አምላካችን መንፈስ ቅዱስ ለሐዋርያት ምስጢር ጥበብ እንደገለጠ ለሁላችን ምስጢር ጥበብ እንዲገልጥልን ቅዱስ ፈቃዱ ይሁን፣ አሜን። አድኅኑ ነፍሰክሙ እምዝ ዓለም እኩይ፣ ሰውነታችሁን ከፈቃደ ሰይጣን ከፈቃደ ሥጋ አድኑ። ሰውነታችሁን ከፈቃደ ሥጋ ከፈቃደ ሰይጣን አድኑ። የሐዋርያት ሥራ ምዕራፍ 2 ቁጥር 40 ያለው ነው። ስብከቱ የቅዱስ ጴጥሮስ ስብከት ነው። ስብከቱ የሰበከው በበዓለ ጰራቅሊጦስ ነው። በዚህ ስብከት 3000 ሕዝብ ሰምተው አምነው ወደ ቅዱሳን ማህበር ተደምረዋል ማለት ነው። የቅዱሳን ማህበር አካል ሆነዋል። በዚህ ቅዱስ ቃል እንድንማማር አምላካችን ቅዱስ ፈቃዱ ይሁን። የትምህርት ዓላማ ነፍሳችንን እንዴት እናድን፣ በምን ምክንያት እናድን፣ ከምን እናድን የሚሉን መልእክቶች እናያለን። እግዚአብሔር ከሁላችን ጋር ይሁን። በመጽሐፍ ቅዱስ በአማርኛው መጽሐፍ ቅዱስ ከዚህ ጠማማ ትውልድ አድኑ ይላል። አማርኛው ከዚህ ጠማማ ትውልድ አድኑ ይላል። የግዕዙ ትርጉም ሰውነታችሁን ወይም ነፍሳችሁን ከፈቃደ ሥጋ ከፈቃደ ነፍስ ከፈቃደ ሥጋ ከፈቃደ ሰይጣን አድኑ ይላል። አማርኛው ከዚህ ጠማማ ትውልድ አድኑ ይላል። ይህ ነው ትልቁ የአማርኛው ቃላት አጠቃቀም። የአማርኛ መጽሐፍ ቅዱስ የተሻለ ቃል ነው። ከዚህ ጠማማ ትውልድ አድኑ ይላል። ጠማማ ምንድን ነው? ጠማማ በእግዚአብሔር ዓይን በእግዚአብሔር ፊት የረከሰ እንደሆነ መጽሐፍ ቅዱስ ይነግረናል። ጠማማ ይህ ስብከት በበዓለ ጰራቅሊጦስ በበዓለ ሃምሳ ለተሰበሰቡ ሕዝብ የተሰበከ ስብከት ነው። እንደሚታወቀው በግብረ ሐዋርያት ምዕራፍ 2 ላይ ያለው ስብከት የጴጥሮስ ስብከት መንፈስ ቅዱስ በወረደ ጊዜ ሐዋርያት በ72ቱ ቋንቋ እንደተናገሩ መጽሐፍ ቅዱስ ይነግረናል። ሉቃስ ይነግረናል። ሐዋርያት በጸጋ መንፈስ ቅዱስ በመንፈስ ቅዱስ ኃይል 71 ቋንቋ ሲናገሩ የተደነቁ የተገረሙ ነበሩ። የእግዚአብሔር ድንቅ ስራ ያደነቁ የተገረሙ ሰዎች ነበሩ። በዚህ በተቃራኒው ደግሞ በእግዚአብሔር ቃል ያፌዙ ጉሽ ጠጥተው ነው ብለው ሰክረው ነው ብለው ያፌዙ ሰዎች ነበሩ። ስለዚህ የእግዚአብሔር ቃል ሲነገር የሚያፌዙ አሉ፣ የሚቀልዱ አሉ፣ እንደ ዋዛ እንደ ፈዛዛ የሚያዩ አሉ ማለት ነው። ይህ ነው ከዚህ ጠማማ ትውልድ ነፍሳችሁን አድኑ ያለው ቅዱስ ጴጥሮስ ቃል እግዚአብሔር ሰምቶ ከማያምኑ ትውልድ በእግዚአብሔር ከማያምን ትውልድ ማለት ነው። የእግዚአብሔርን ቃል ሰምቶ ከማያምን ትውልድ ነፍስህን አድን፣ ነፍሳችሁን አድኑ እያለ ነው ቅዱስ ጴጥሮስ ያመኑትን የሚሰብካቸው። ጠማማ በእግዚአብሔር ፊት ርኩስ ነው ይላል መጽሐፍ ቅዱስ። ጠማማ አንገተ ጠማማ፣ ሀሳቡ ጠማማ የሆነ ዓለም ጠማማ ነው እንደምታወቀው። መጽሐፍ ቅዱስ ጠማማ በእግዚአብሔር ፊት ርኩስ ነው ይላል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 32 ላይ ጠማማ በእግዚአብሔር ፊት ርኩስ ነው። ጠማማ ማለት እያወቀ ማድረግ እየቻለ መስማት እየቻለ ማየት እየቻለ ቸል የሚል ማለት ነው። መስማት እየቻለ
መስማት ማድረግ እየቻለ መስጠት እየቻለ ቅን መሆን እየቻለ በራሱ በፈቃዱ የጠመመ ማለት ነው። ጥመት ይባላል። ጥመት ማድረግ እየቻለ ጠማማ፣ መስጠት እየቻለ ጠማማ፣ መርዳት እየቻለ የማይረዳ የማያግዝ እሱ ጠማማ ይባላል። ጥመት ይባላል፣ ጠማማነት ይባላል። ስለዚህ ከዚህ ጠማማ ትውልድ ነፍሳችሁን አድኑ ብሎ ቅዱስ ጴጥሮስ ሰብኳቸዋል። ስለዚህ እኛ ከዚህ ጠማማ ትውልድ ከዚህ ጠማማ ዓለም ነፍሳችን ሰውነታችን እንዴት እናድን? እንዴት አድርገን ነው ራሳችንን ከዚህ ጠማማ ትውልድ ከዚህ ጠማማ ዓለም ነፍሳችንን ሰውነታችንን ማዳን የምንችለው የሚለውን በእግዚአብሔር ቃል እናያለን። በእግዚአብሔር መንፈስ ቅዱስ ኃይል ከዚህ ጠማማ ትውልድ ከዚህ ጠማማ ዓለም ከዚህ ከጠማማ ፈቃድ ሥጋ መዳን እንችላለን። ምን ይላል? እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49። ከዚህ ጠማማ ትውልድ ከዚህ ጠማማ ዓለም ለመዳን የእግዚአብሔርን ጸጋ የመንፈስ ቅዱስን ኃይል መቀበል ያስፈልገናል። ሁል ጊዜ በቤተ ክርስቲያን ደጅ በመጥናት የእግዚአብሔር ቃል እየሰማን በጸሎት እየተማጸን በቤተ ክርስቲያን ስንቆይ ጸጋ መንፈስ ቅዱስ እንለብሳለን። ሰላም ለኪ ቅድስት ቤተ ክርስቲያን ማኅደረ መለኮት፣ መንፈስ ቅዱስ ሁል ጊዜ የሚወርድባት ጸጋ መንፈስ ቅዱስ የማይለያት ማኅደረ መለኮት የተባለችው ቤተ ክርስቲያን አለች። ስለዚህ በቤተ ክርስቲያን ማለት ምእመናን አብረው በሚጸልዩበት በሚያስቀድሱበት ጸሎት በሚያደርሱበት ሁል ጊዜ መሳተፍ፣ ሁለትም ሦስትም ባሉበት እኔ በመካከላቸው አለሁ ብሎ ጌታ ነግሮናልና የቅዱሳን ኅብረት ባሉበት ምእመናን ባሉበት የቅዱሳን ጸሎት የምእመናን ጸሎት ባለበት ሁል ጊዜ መሳተፍ፣ የቤተክርስቲያን አገልግሎት መሳተፍ፣ የቤተክርስቲያን ጸሎት መሳተፍ፣ የቤተክርስቲያን አካል መሆን፣ የቅዳሴ አካል መሆን፣ የማህሌቱ አካል መሆን፣ የትምህርተ ወንጌሉ የጉባኤው አካል መሆን። በዚህ ጊዜ ኃይል መንፈሳዊ እናገኛለን። ጠማማ ዓለሙን የምናሸንፍበት ከጠማማው ዓለም ከጠማማው ትውልድ የምንድንበት የምናመልጥበት መንፈሳዊ ኃይል መንፈሳዊ ጥበብ እናገኛለን። ስለዚህ ነፍሳችንን ሰውነታችንን ከዚህ ጠማማ ትውልድ ከዚህ ጠማማ ዓለም ለማምለጥ ለማዳን ሁል ጊዜ በቤተ ክርስቲያን መመላለስ ከቤተ ክርስቲያን አለመለየት ያስፈልገናል ማለት ነው። በቤተ ክርስቲያን መንፈስ ቅዱስ አለ። መንፈስ ቅዱስ ሁል ጊዜ በቤተ ክርስቲያን አለ፣ በማህሌት አለ፣ በቅዳሴው አለ። ሁል ጊዜ በቤተ ክርስቲያን መንፈስ ቅዱስ ይወርዳል። መንፈስ ቅዱስ ከወረደ ጠማማና ጠማማ ያልሆነውን መለየት እንችላለን። መንፈሳዊ ኃይል ካገኘን ማነው ጠማማ ማነው ጠማማ ያልሆነ የሚለውን መለየት እንችላለን። የመንፈስ ቅዱስ ስራ አንዱ እሱ ስለሆነ ማለት ነው። ለዚህ ነው መንፈስ ቅዱስ ሁል ጊዜ በቤተ ክርስቲያን እንዳለ ቅዱስ ጳውሎስ ይነግረናል። መንፈስ ቅዱስ በሁል ጊዜ ለምእመናን እንደሚሰጥ ሲነግረን መንፈስ ቅዱስ የሚሰጠው እንደ አእምሮው ስፋት እንደ ሃይማኖቱ ጽናት ነውና እንደሚባለው ለሁሉም ጌታ እየረዳ በየእድሉ እንደሚገባውና እንደሚጠቅመው ለእያንዳንዱ በግልጥ ይሰጠዋል ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ ቁጥር 6 ላይ ለሁሉም ጌታ እየረዳ በየእድሉ ለሁሉም በክርስቶስ ክርስቲያን ለተባለ በእግዚአብሔር ልጅ የእግዚአብሔር ልጅ ለተባለ ሁሉ መንፈስ ቅዱስ ይሰጠዋል። እግዚአብሔር እየረዳ በየእድሉ እንደሚገባው ማለት እንደ አባቶቻችን እንደ አእምሮው ስፋትና እንደ እምነቱ ጽናት እንደ ሃይማኖቱ ጽናት ብለው ገልጠውታል። እንደሚገባውና እንደሚጠቅመው መንፈስ ቅዱስ የሚሰጠን በሚጠቅመን መልኩ ነው። እንደሚጠቅመን ለእያንዳንዱ በግልጥ ይሰጠዋል ይለናል።
ስለዚህ መንፈስ ቅዱስ ተሰጥቶናል። ለእያንዳንዳችን ጸጋ መንፈስ ቅዱስ ተሰጥቶናል። ምን አይነት መንፈስ ቅዱስ፣ ምን አይነት መንፈስ ጸጋ፣ ምን አይነት መንፈሳዊ ኃይል ከዚህ ጠማማ ትውልድ የምናመልጥበት የምንድንበት ጸጋ መንፈስ ቅዱስ ተሰጥቶናል። እሱ ደግሞ እንደሚገባን ለእኛ እንደሚጠቅመን ለእያንዳንዳችን ጸጋ አለ። የእያንዳንዱ ሰው ጸጋው ልዩ ነው። የካህናት ጸጋ የተለየ ነው። የካህናቱ ጸጋ የተለየ ነው። የመምህራን ጸጋ የተለየ ነው። የዲያቆናት ጸጋ የተለየ ነው። የምእመናን ጸጋ የተለየ ነው። የሰባኪያን ጸጋ የተለየ ነው። ስለዚህ የተለያየ ጸጋ ነው ያለን፣ የተለያየ በረከት ነው ያለን፣ የተለያየ እድል ነው ያለን። ለዚህ ነው ጸጋችንን ማወቅ የሚገባን። ጸጋችን ማወቅ ይገባናል። የእግዚአብሔር ጸጋ ያልተቀበለ ሰው የለም። ክርስቲያን ሆኖ የእግዚአብሔር ጸጋ ያልተቀበለ መንፈስ ቅዱስ ያላደረበት የለም። እያንዳንዱ ጸጋ ተሰጥቶታል። የተለያየ ጸጋ ነው የተሰጠን። ስለዚህ ጸጋችን ማወቅ፣ ጸጋችን አውቀን ማገልገል፣ በጸጋችን መገልገል ይገባናል ማለት ነው። መንፈስ ቅዱስ በእሳት አምሳል ነው የወረደው። መንፈስ ቅዱስ ወደ ሐዋርያት የወረደው በእሳት አምሳል ነው። በአምሳለ እሳት ተመስሎ በነደ እሳት ይላል። ከመዘ እሳት ይላል። ለምንድን ነው በእሳት አምሳል የወረደው? እሳት የመንፈስ ቅዱስ መገለጫ ነው። እሳት የመንፈስ ቅዱስ መገለጫ። እሳት እንደሚታወቀው ብዙ ለአገልግሎት ከምንጠቀማቸው አንዱ እሳት ነው። እሳት የዛገ ብረትን ያጠራል። ወይ ደግሞ እሳት ሰባቱን ማዕድናት ሲያጠራ ከዝገታቸው ሳይዋሃድ ሰባቱ ማዕድናትን ወይም እነ ነሐሱን፣ ብሩን፣ ወርቁን፣ ብረቱን በእሳት ነው የሚጠራው። በእሳት ሲጠራ የነሐሱ ዝገት፣ የብረቱ ዝገት ከእሳቱ ጋር አይሳተፍም። ምን ማለት ነው? ይህ ወደ እኛ ስንተረጉመው መንፈስ ቅዱስ ወደ እኛ ሲመጣ በኃጢአተኛ ሰውነት ሲያድር፣ ኃጢአታችን ሲያነጻ ኃጢአታችን አይሳተፍም፣ ወይም ኃጢአታችን ወደ እሱ አይተላለፍም። የፀሐይ ነጸብራቅ ቆሻሻ ላይ ሲያርፍ ቆሻሻው ለፀሐዩ እንደማይተርፈው፣ ለፀሐይ ብርሃን እንደማያቆሽሸው ሁሉ መንፈስ ቅዱስም ወደ እኛ ሲወርድ እኛን ሲያነጻን፣ እኛን ሲቀድሰን አያሳድፈውም። የእኛ ኃጢአት፣ የእኛ ርክሰት ለእሱ አይተርፍም፣ ወደ እሱ አይተላለፍም። ሲያነጻን፣ ሲቀድሰን ማለት ነው። ለዚህ ነው ሁል ጊዜ በጸሎታችን ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ የምንለው። ሁል ጊዜ የሚያጸናን፣ የሚባርከን፣ የሚያነጻን መንፈስ ቅዱስ ቡሩክ ነው፣ ቅዱስ ነው፣ ልዩ ነው እንላለን። የሚያጸናን፣ ስንደክም የሚያጸናን፣ ስናዝን የሚያረጋጋን መንፈስ ቅዱስ ሁላችን ያነጻናል። ለልዩ ወረደ መንፈስ ቅዱስ ከመ ይቀድስ ማያተ። መንፈስ ቅዱስ ውኆቹን እንደሚቀድሳቸው ዛሬም እኛ ሁሉ ጊዜ ይቀድሰናል፣ ይባርከናል። ባይባርከን ኖሮ፣ ባይቀድሰን ኖሮ በፊቱ ቁመን ማገልገል አንችልም ነበር፣ መቀደስ አንችልም ነበር፣ ማህሌቱን መቆም አንችልም ነበር፣ በቤተ መቅደሱ ቁመን ማስቀደስ አንችልም ነበር። መንፈስ ቅዱስ እየቀደሰን፣ መንፈስ ቅዱስ እየባረከን፣ መንፈስ ቅዱስ እያጸናን ነው። ጽናት ባይሰጠን ኑሮ በፊቱ መቆም አንችልም። ቅዱስ ገብርኤል እኮ ለእመቤታችን ያላት ምንድን ነው? መንፈስ ቅዱስ ይመጽእ ላዕሌኪ። መንፈስ ቅዱስ ነው ያጸናት። አምላክን ለመውለድ ያበቃት የመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ባያጸናት ኑሮ፣ ባያበረታት ኖሮ፣ ኃይል መንፈሳዊ ባያሳድርባት ኑሮ አምላክን በድንግልና ጸንሶ በድንግልና መውለድ አትችልም ነበር። ስለዚህ መንፈስ ቅዱስ ነው ያስቻላት። ለዚህ ነው ወገብረ ሊተ ኃይለ አብያተ ወቅዱስ ስሙ ያለችው። ስሙ ልዩ የሆነው መንፈስ ቅዱስ ድንቅ ስራ ሰርቶልኛል፣ ድንቅ ስራ ሰርቶልኛል፣ በድንግልና ጸንሼ በድንግልና እንድወልደው አድርጎኛል ብላ መስክራለች። ስለዚህ እመቤታችንን ያጸና መንፈስ ቅዱስ እኛም ያጸናናል። ሐዋርያትን ያጸና እኛም ያጸናናል።
ምእመናንን ሰማዕታትን የሚያጸናቸው በፈተና ጊዜ በመከራ ጊዜ የሚያጸናቸው መንፈስ ቅዱስ ነው። እስመ አሐዱ ውእቱ መንፈስ ቅዱስ ዘይረድኦሙ ለኵሎሙ ቅዱሳን ቅዱሳንን የሚረዳቸው የሚያግዛቸው በመከራ ጊዜ ጽናት የሚሰጣቸው ፈተናውን ስለቱን ሰይፉን እንዳይፈሩ የሚያደርጋቸው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እኛን ያነጻናል፣ ይቀድሰናል። ስላነጻን ስለቀደሰን ክብርና ምስጋና ለስሙ ይሁን፣ አሜን። ሌላው ከዚህ ጠማማ ትውልድ እንዴት እናመልጣለን? በምን እናመልጣለን ብለን ካሰብን የእግዚአብሔር ስም በመጥራት የእግዚአብሔር ስም ጠማማ ትውልድ የእግዚአብሔርን ስም መጥራት አይፈልግም። የእግዚአብሔር ስም እንዲስፋፋ፣ የእግዚአብሔር ስም እንዲጠራ፣ የእግዚአብሔር ስም እንዲቀደስ፣ እንዲወደስ፣ እንዲመሰገን አይፈልግም። ስለዚህ የእግዚአብሔርን ስም በመጥራት ከዚህ ጠማማ ዓለም ከዚህ ጠማማ ትውልድ ማምለጥ እንችላለን። ለዚህ ደግሞ ምን ይላል መጽሐፍ ቅዱስ? የእግዚአብሔር ስም የጠራ ሁሉ ይድናል ይላል። የእግዚአብሔር ስም የጠራ ሁሉ ይድናል። የእግዚአብሔር ስም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ነው። የእግዚአብሔር ስም እግዚአብሔር ማለት አብን ወልድን መንፈስ ቅዱስን መጥራት ነው። አንሰ ሰወቤ እግዚአብሔር እብል በእንተ አብ ወልድ ወመንፈስ ቅዱስ እንደይል። ስለዚህ የእግዚአብሔር ስም የሚያድን ስም ነው። ከጠማማ ትውልድ ከጨለማ ትውልድ ከድንቁርና ትውልድ የሚያድን የእግዚአብሔር ስም ነው። የእግዚአብሔር ስም የጠራ ሁሉ ይድናል ይላል ሮሜ ምዕራፍ 10 ቁጥር 13 ላይ ከቁጥር 13 እስከ 17 ጀምሮ የእግዚአብሔር ስም የጠራ ሁሉ ይድናል። የእግዚአብሔር ስም የሚጠራ ደግሞ በእምነት ነው። በእምነት የእግዚአብሔር ስም ለድህነት የሚያበቃው ሊያድነን የሚችለው ኃይል ሊሆነን ጋሻ ሊሆነን የሚችለው በእምነት ያድነናል። የእግዚአብሔር ስም ኃይል ነው፣ ጉልበት ነው፣ መጠጊያ ነው፣ አምባ ነው፣ መጠጊያ ነው፣ ኃይል ነው፣ ጥበብ ነው ብለው አምነው ለሚጠሩት ነው። ሳያምኑ ለሚጠሩት አያድንም። ሰይጣን የእግዚአብሔር ስም ይጠራል ግን አይድንበትም። ስለዚህ እኛ ግን ኃይል እንደሆነ፣ ጥበብ እንደሆነ፣ ጋሻ እንደሆነ፣ አምባ መጠጊያ እንደሆነ እናምንበታለን። ስለዚህ ማመን ከመስማት ነው ተብለዋል። መስማትም የእግዚአብሔር ቃል በመስማት ነው ተብለዋል። ስለዚህ ከዚህ ጠማማ ትውልድ ለመዳን ምን እናደርጋለን? የእግዚአብሔር ስም እንጠራለን። የእግዚአብሔር ስም ሁል ጊዜ ኢታብአነ እግዚኦ መንሱት አቡነ ዘበሰማያት፣ በሰማይ የምትኖር አባታችን ሆይ በሉት። ሁል ጊዜ እግዚአብሔር አባታችን ነው። እግዚአብሔር አምላካችን አባታችን ነው። አባታችን አባት ለልጁ እንደሚራራ እግዚአብሔርም ለልጆቹ ይራራልና ለወዳጆቹ ይራራልና። ከአባት በላይ አባት ነው እግዚአብሔር። አባት ከሚያስብልን በላይ እግዚአብሔር አስብልናል። አባት ከሚሰጠን በላይ እግዚአብሔር ይሰጠናል። ስለዚህ የእግዚአብሔር ስም የአባታችን ስም ስንጠራ ከዚህ ጠማማ ትውልድ ማምለጥ እንችላለን። ለዚህ ነው ቅዱስ ጳውሎስ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ቁጥር 6 ላይ ልጆችም ስለሆናችሁ እግዚአብሔር አብ አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። የልጁን መንፈስ የኢየሱስ ክርስቶስ መንፈስ የኢየሱስ ክርስቶስ ሕይወቱ የሆነ ማለት ነው። ነፃ ስጋነ ወመንፈሶ ቅዱሰ ወሀበነ፣ ነፃ ስጋነ ወመንፈሶ ቅዱሰ ወሀበነ። ስጋችን ተዋሃደ፣ የሕይወቱ የሆነው እስትንፋሲ የሆነው ቅዱሱ መንፈስንም ሰጠን ይላል። ቅዱስ መንፈስ ተሰጥቶናል። ጸጋ መንፈስ ቅዱስ ተሰጥቶናል። ሕይወቱ የሆነው ሕይወተ አብ ሕይወት ወልድ የሆነው መንፈስ ቅዱስ በእኛ ላይ እንዲያድር በረድኤት እንዲያድር በጸጋ እንዲያድር እግዚአብሔር አብ ወደ ልባችን ልኮታል። ስለዚህ አባታችን ሆይ ብለን የምንጮኸው በዚህ መንፈስ ነው።
ይህ መንፈስ ቅዱስ የሌለበት ሰው እግዚአብሔርን አባታችን ሆይ ብሎ መጮህ አይችልም። ኢየሱስ ክርስቶስን መድኃኒቴ፣ አዳኜ፣ አምላኬ፣ ጌታዬ ብሎ መጥራት አይችልም። ወአልቦ ዘይክል ብሂለ እግዚእ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ፣ መንፈስ ቅዱስ ካላደረበት በቀር ኢየሱስ ክርስቶስ ጌታ ነው፣ አምላክ ነው፣ አዳኝ ነው የሚል የለም ተብሎ ተጽፏል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ መንፈስ ቅዱስ ካላደረበት በስተቀር ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ አዳኝ ነው የሚል የለም ተብለዋል። ስለዚህ አባታችን ሆይ ብለን እንድንጮህ፣ እንድንማፀን፣ እንድንጸልይ የሚያበቃን ለዚህ የሚቀሰቅሰን መንፈስ ቅዱስ ነው። ይህን ጸጋ የሰጠን አምላካችን ክብር ምስጋና ለስሙ ይሆን። በሶስተኛ ደረጃ ከዚህ ጠማማ ትውልድ እንዴት እንዳን፣ እንዴት እናምልጥ በሚል በእምነት ወደ ቁርባን በመቅረብ የቁርባኑ አካል በመሆን የምስጢር አካል የቤተ ክርስቲያን ምስጢራት ተሳታፊ በመሆን የቤተ ክርስቲያን ምስጢር ተሳታፊ የምስጢረ ንስሐ ተሳታፊ በመሆን የምስጢረ ሜሮን የምስጢረ ቁርባን ተሳታፊ በመሆን ከዚህ ጠማማ ትውልድ ማምለጥ መዳን እንችላለን። ምን ይለናል? በእምነት ወደ ቁርባን መቅረብ። በእምነት መቅረብ ማለት ኃጢአተኝነትን ማመን ነው። በእምነት መቅረብ ማለት እኔ በሽተኛ ነኝ፣ እኔ ታምሜያለሁ ብሎ ድህነት ወደሚገኝበት፣ ፈውስ ወደሚገኝበት ማዕድ መቅረብ ነው። ወደ ሐኪሙ መቅረብ ነው። እኔ በሽተኛ ነኝ፣ እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ ብሎ ማዳን ወደሚችለው ፈውስ መስጠት፣ ከወደቅንበት ሊያነሳን ወደሚችለው ከያዘን በሽታ ከህመማችን ከመከራችን ሊያድነን ሊፈውሰን ሊያነጻን ሊቀድሰን ወደሚችለው ወደ ክርስቶስ መቅረብ ነው። በእምነት ለዚህ ነው መድኃኒትነቱን በማመን ምንድነው ያለው ክርስቶስ? በሽተኞች ባለመድኃኒትን ይሹታል ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። በማቴዎስ ወንጌል ምዕራፍ 9 ቁጥር 12 የማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ በሽተኞች ባለመድኃኒትን ይሹታል። ስለዚህ በዚህ ዓለም ስንኖር የተለያየ በሽታ አለ። ኃጢአት የነፍስ በሽታ ነው። ኃጢአት የነፍስ ደዌ ነው። ኃጢአት የነፍስ ቁስል ነው። እስመ ኃጢአት ደዌ ነፍስ ውእቱ ቁስለ ነፍስ ውእቱ ይላል ቄርሎስ። እስመ ኃጢአት ቁስለ ነፍስ ደዌ ነፍስ ውእቱ ይላል። ስለዚህ ኃጢአት እንደሰራን ማመን ነው። ኃጢአት እንደምንሰራ ማመን ነው። አመን ኃጢአተነ ምእመን ውእቱ ከመ ኅድግ ለነ አበሳነ። ኃጢአታችን አምነን ብንናዘዝ ከኃጢአታችን ከአመፃችን ሁሉ ሊያነጻን ሊቀድሰን የታመነ ነው ይለናል ቅዱስ ዮሐንስ። አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ ቁጥር 9 ላይ ኃጢአታችንን አምነን ብንናዘዝ ከኃጢአታችን ከአመፅ ሁሉ ሊያነጻን ሊቀድሰን እሙን ነው የታመነ ነው ይለናል። ስለዚህ ባለመድኃኒቱ ኢየሱስ ክርስቶስ ሊያድነን የሚችለው ባለመድኃኒቱ በቁርባኑ የሚፈውሰን፣ በመስቀሉ የሚፈውሰን፣ በቁስሉ የሚፈውሰን ባለመድኃኒቱ ሐኪሙ ጌታችን ኢየሱስ ክርስቶስ ፈልጉኝ ብሎናል። ፈልጉ ይሹታል ብሎናል። ፈልጉ ብሎናል። ስለዚህ አዳኝነቱን በማመን መቅረብ ያስፈልገናል። መድኃኒትነቱን አዳኝ መሆንን በማመን መቅረብ ሁለት ነው። ማመን ሁለት ነው። አንደኛው ኃጢአተኛ መሆናችንን በሽተኛ መሆናችንን መድኃኒት እንደሚያስፈልገን በማመን፣ ሁለተኛ መድኃኒቱ ፈዋሽ እንደሆነ ባለመድኃኒቱ ፈዋሽ እንደሆነ ባለመድኃኒቱም ፈዋሽ እንደሆነ እንደሚያድነን እንደሚቀድሰን በማመን መቅረብ ያስፈልገናል ማለት ነው። ለዚህ ነው ደም ሳይፈስ ስርየት የለም የተባለው። ደም ሳይፈስ
ስርየት የለም። ዕብራውያን 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም። ስለ ኃጢአታችን ስለ በደላችን ስርየት የፈሰሰው የክርስቶስ ደም ነው። ስለ በደላችን በየቀኑ በየሳምንቱ ከአዳም ጀምረው እስከ ዓለም ፍጻሜ የሚነሳ ትውልድ ስለሰራው ኃጢአት የፈሰሰ ንጹሕ ደም የክርስቶስ ደም ነው። የክርስቶስ ደም ያልፈሰሰለት ሰው፣ በክርስቶስ ደም ያላመነ ሰው አይነጻም፣ ከኃጢአት ስርየት አያገኝም፣ የኃጢአት ስርየት አያገኝም። የክርስቶስ ደም እንደፈሰሰለት ሳያምን ኃጢአቱ የሚሰረይለት ሰው የለም። ኃጢአታችን የሚሰራየው በክርስቶስ ደም ነው። ለዚህ ነው ቅዱስ ዮሐንስ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ተብሎ ተጽፏል። ከዚህ በለጠ ቃል የሚያጽናና ምን አለ? መቼም ጸጋሰ ስርየተ ኃጢአት እቲ፣ ትልቁ ጸጋ ትልቁ በረከት ስርየተ ኃጢአት ማግኘት ነው። ስርየተ ኃጢአት ኃጢአታችንን በደላችንን የሚሰራየው ደግሞ በክርስቶስ ደም ነው ተብለዋል። የክርስቶስ ደም የፈሰሰው በየቀኑ የሚቀዳው የሚፈሰው የሚቀደሰው ከኃጢአት ስርየት የምናገኝበት ነው። ንሰዋዕከ ለለዕለቱ ወንጠባሃከ ዝየ ወበደምከ ነሐጽብ ጌጋዬ፣ በየቀኑ እንሰዋሃለን በንጹሕ ደምህም ኃጢአትን ይቅር እንላለን። ወበደምከ ነሐጽብ ጌጋዬ፣ በደምህም በደልን ኃጢአትን እናጥባለን እናነጻለን ነው የሚለው። እናነጻለን። ስለዚህ ከኃጢአት ለመንጻት ከኃጢአት ከበደል ለመንጻት ከዚህ ጠማማ ትውልድ ለመንጻት ለመዳን ለማምለጥ ከዚህ ጠማማ ዓለም ከዚህ ጠማማ የዓለም መንፈስ የርኩሰት መንፈስ የዝሙት መንፈስ ለመዳን ወደ ክርስቶስ በመቅረብ በቤተ ክርስቲያን በመመላለስ መኖር ይገባናል። ወደ ቅዱስ ቁርባን በመቅረብ ወደ መንፈሳዊ ማዕድ በመቅረብ የቁርባኑ ማዕድ በመሆን የቁርባኑ አካል በመሆን የቁርባን ተሳታፊ በመሆን ለዚህ ነው የቤተ ክርስቲያን መጽሐፍ ምን ይላል? ኃጢአት ዘእንቅድመ ጥምቀት ይሰረይ በጥምቀት ወኃጢአት ዘእምድኅረ ጥምቀት ይሰረይ በምስጢረ ቅዱሳት ይላል። ፊልክስዩስ ላይ ፊልክስዩስ የተባለ አንድ ሊቅ ከአባቶች አንዱ ከጥምቀት በፊት የተሰራ ኃጢአት በጥምቀት በምስጢረ ጥምቀት ይሰራያል፣ ይደመሰሳል። ከጥምቀት በኋላ የተሰራ ኃጢአት በምስጢረ ቁርባን ይደመሰሳል፣ ይሰራያል ይላል። ስለዚህ ሁል ጊዜ በቤተ ክርስቲያን የሚሰራው ስርዓተ ቁርባን ስርዓተ ቅዳሴ የሚፈጽመው ስርየተ ኃጢአት እንድናገኝበት በየቀኑ በየሰዓቱ ከሰራነው ኃጢአት እንድንነጻ እንድንቀደስ ነውና የተወደዳችሁ አባቶቻችን እናቶቻችን ከቤተ ክርስቲያን አትለዩ። ከቤተ ክርስቲያን ጸሎት አትለዩ። ወደ ቤተ ክርስቲያን ተሰብሰቡ። ያ ቤተ ክርስቲያን የሰማይ ደጅ ነች፣ የሰማይ መስኮት ነች። ቅዱስ ያዕቆብ እንዳለው ዛቲ ይእቲ ሆታ ለሰማይ፣ ይህ የሰማይ ደጅ ነው ብለዋል። ይህ ቤት የሰማይ ደጅ ነው ተብለዋል። ቤተ ክርስቲያን የሰማይ ደጅ ነው። ቅዱሳንን የምናይባት፣ መላእክትን የምናይባት፣ ከእግዚአብሔር ጋር የምንነጋገርባት፣ ጸሎታችን፣ ልመናችን፣ ጭንቀታችን ሁሉ በዛ ላይ የምናራግፍባት፣ መልስ የምናገኝባት፣ ጥያቄያችንን ሁሉ የሚመለስባት ቤተ ክርስቲያን ነች እና ከቤተ ክርስቲያን ሳይወጡ ከቤተ ክርስቲያን ሳንለይ በጸሎቱ ጊዜ በመላለስ ከዚህ ዓለም ከዚህ ጠማማ ትውልድ ከፈቃደ ሰይጣን ከፈቃደ ሥጋ ማምለጥ ይገባናል። አምላካችን እግዚአብሔር ሐዋርያትን ከዚህ ጠማማ ትውልድ ከዚህ ጠማማ ዓለም ነፃ እንዳወጣቸው፣ ከፈቃደ ሥጋ ነፃ እንዳወጣቸው፣ ከፈቃደ ሰይጣን ነፃ እንዳወጣቸው እኛንም ከፈቃደ ዓለም ከፈቃደ ሰይጣን ከፈቃደ ሥጋ ነፃ እንዲያወጣን ቅዱስ ፈቃድ ይሁን። ያስተማረን የመከረን አምላካችን ክብር ምስጋና ይግባው። የሰማነው በልቡናችን ያሳድርብን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የመንፈስ ቅዱስ ኅብረት፣ የወላዲተ አምላክ ቃል ኪዳን አማላጅነት፣ የቅዱሳን መላእክት ረድኤት ከሁላችን ጋር ይሁን። አሜን።